ሰላም እንዴት ናችሁ? ሪቪው ሁሉንም ነኝ። ዛሬ እንግዲህ ሪቪው ማድረግላችሁ የሆስፒታል መርፌ ነው የምንገኘው ባንዳፍ ሆስፒታል ነው። ሌትስ ጎ። እሺ ሰላም ነው አይደል? ሰላም ነው አለን። ዝግጁ ነህ? ቂጥህን አታኮሳትረው እሺ? አለበለዚያ መርፌ ይወጋሃል። እሺ ዶክተር። እሺ ዶክተር። እሺ ቤተሰብ መርፌው ሞክረናል። መጀመሪያ እንግዲህ ከኢንቴሪየሩ ስንጀምር ኢንቴሪየሩ ሳውንድ ፕሩፍ ስለሆነ እንደ ልባችሁ መጮት ትችላላችሁ። 6ም 7ም ሆናችሁ እንደ ጀማ መምጣት ትችላላችሁ። ማንንም ሰው አይደርስላችሁም። ቀጣይ እንግዲህ መርፌውን ሪቪው ስናደርገው ትንሽ ቅር ያለኝ ነገር እንደ ቪዲዮ ላይ ምናምን ማስታወቂያ ላይ እንደምናየው አይደለም፣ ፖስተርም ላይ እንደሚታየው አይደለም። ፖርሽኑ ትንሽ አነስ ብሏል። ሞር ግን ቴስቱ ግን አሪፍ ነው። እስካሁን ድረስ ጣዕሙ ከቂጤ ላይ አልጠፋም። ትንሽዬ ስፓይሲ ነገር አለው። ቂጥ ላይ የሙቁጥቁጥ አይነት ስሜት አለው። እሱ ነው ትንሽ ቅር ያለኝ፣ ግን ጣዕሙ በጣም አሪፍ ነው። ስለዚህ ሬት ለማድረግ ያክል ኢንቴሪየሩን ላይክ ኦልሞስት 8 out of 10 ሰጠዋለሁ። መርፌውን ደግሞ ወደ 9 out of 10 ጀስት ቅር ያለኝ ነገር እንዳልኳችሁ መቆጥቆጥ ስፓይሲነቷና ፖርሽኑ ስለሆነ እሱን 9 out of 10 ሰጠዋለሁ። ሌላው ቅር ያለኝ ነገር ከስተመር ሰርቪስ ላይ ከስተመር ትሪት የሚያደርጉበት መንገድ ብዙም ደስ አላለኝም። አወጋጋቸው ላይክ የዱነጋዊ ነገር ነው፣ ሰው ለመግደል ነው እንጂ የሆነ የመድኃኒት አሰጣጥ አይነት ነገር አይመስልም። የመቆጥቆጥ ነገር አለው። ሶ አፍተር ሚል እንግዲህ የሞቀ ውሃ በአይላንድ ቂጣቸው ላይ ብትይዙበት ሞር የተሻለ ከሚሉ ጋር አሪፍ ቴስት ይኖረዋል ብዬ አስባለሁ። ቀጣይ ሪቪው እንዳደረግላችሁ የምትፈልጉትን ነገር ኮሜንት ላይ ጻፉልኝ። ይመቻችሁ።